የብዙዎችን ትኩረት የሳቡት ተለያየን ብለው ፖስት ባደረጉ 24 ሰዓት ባልሞላ ጊዜ ውስጥ ታይቶ የማይታወቅ እይታዎችን ተመልክተናል። ለሀገራችን የኪነ ጥበብ ሰዎች አስተዋጽኦን እያበረከተ ያለው ወጣት ቻሌንጆችን በማስጀመር የማይሆን የሚመስለውን አድርጎ ያሳየ የይቻላል መንፈስን የሰበከ ተጽዕኖ ፈጣሪው ወጣት አመለሸጋው በርካቶች የሚሳሱለት የጠሉት ያከበሩት ቅንነትን በተግባር ያሳየ ሰሜናዊ ኮከብ የትግራይ ልጅ ነው። ህይወት ብዙ ያስተማረችው አሁን ላይ ላለበት ደረጃ አይዞ በርታ ያለችው ማንም ባልነበረ ሰዓት ከጎኑ የነበረችው ቀድማ በቲክቶክ መንደር የምትታወቀው ጃኒ ነበረች ይላሉ ምስክርነትን የሚሰጡ አድናቂዎቹም። ታዲያ ዛሬ ላይ ምን ተፈጠረ? ብዙዎችን ያስቀናው ፍቅር እንዲህ በአንድ የተለያየን ማለቱ ግርምትን ፈጥሯል። ውሸት ነው እየቀለዱን የሚሉም አልጠፉም። እውነታው ምንድን ነው? እነዚህንና ሌሎች ምስጢሮችን እነግራችኋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩም። አንዳንዶች በዚህ ጉዳይ ላይ አስተያየታቸውን ሲሰጡ አዶናይም ሆነ ጃኒ ሌላ ፍቅር ጀምረዋል የሚሉ አልጠፉም። በተቃራኒው ደግሞ ነገሩ ውሸት ነው፣ ትኩረትን ለመሳብ ነው፣ በቅርቡ አዲስ ነገር ይኖራል የሚሉም አልጠፉም። አንድ የማህበራዊ ሚዲያ አንቂ ሀሳቡን ሲያጋራ ባለፈው አዶናይ ከዴይላን ፔጅ ጋር ሲገናኝ መጀመሪያ የተናገረው ቃል እኔ በጣም የምወዳት ጃኒ የምትባል ፍቅረኛ አለችኝ፣ አንተስ ፍቅረኛ አለህ የሚል ነበር። እኛም ከውጭ ስናየው የሚያስቀና የፍቅር ጊዜና ልዩ የሆነ የፍቅረኛሞች ህይወት እንዳላቸው አስበን ነበር። ብዙ እህቶቻችንም ምናልባት እኔም እንዲህ አይነት ህይወት ቢኖረኝ እያሉ ሲቆዝሙ አይተናል። ነገር ግን እውነታው ውሸት ነው። የማህበራዊ ሚዲያ ነገር በአብዛኛው የውሸት ትዕይንት ነው። የውሸት ፈገግታና ሳቅ በምርጥ ሆቴሎች እየታዩ ድል ያለና ምግብ በመመገብ በሌላ ሰው የሚያምር ቤት ተደግፎ ፎቶ መነሳት፣ በሌላ ሰው ቆንጆ መኪና ውስጥ ዘነጡን እየጨፈሩ መዘነጥ፣ በቃ ፈታ ማለት፣ ተጋብዘው የበሉትን ምግብ መፖሰት፣ ተከራይተው በለበሱት ልብስ ማጌጥና ከያዙት ውሽማ ጋር ትዳር መጫወት፣ በአጠቃላይ ሁሉም ውሸት ነው። ወዳጆች ያላችሁን የበላችሁትን የሰማችሁትንና ያያችሁትን ሁሉ እዚህ የህዝብ አደባባይ ላይ አታምጡ ሲል ምክሩን ያጋራል። ጥቂት ነገር ለራሳችሁና ለውስጣችሁ አስቀሩ። ሰው እንዴት ፍቅርና ጥላቻውን ሁሉ ማህበራዊ ሚዲያ ላይ ይዘረግፋል? እንዴትስ በውሸት ዓለም ውስጥ እየዋኙ ኖርክ ይባላል? ይህ እኮ ፍጹም ነውር ነው። በዚህ ሚዲያ ላይ ሀብታም፣ አዋቂ፣ ዘናጭ፣ ጨዋ የሚመስለው ሁሉ እውነት አይደለም። እውነተኛ ሰው ማለት ለራሱና ወደ ውስጥ የሚኖር ነው። ማንም በሌለበትና ማንም በማያየው ስፍራ ለራሱና ለፈጣሪው ታማኝ ሆኖ የተገኘው እርሱ ብቻ ነው እውነተኛ ሰው። እናም እዚህ ሶሻል ሚዲያ ላይ ያላችሁ ወንድሞችና እህቶች ሰዎች በውሸት በሚፈጥሩት የቅንጦት በሚመስለው ህይወታቸው ምክንያት ራሳችሁን አትውቀሱ። ሰው ሁሉ ምርጥ ህይወት እየኖረ እኔ ብቻ አልታደልኩም ብላችሁ እንዳታዝኑ። በሰዎች የውሸት ድራማ የእናንተን እውነተኛ ህይወት በፍጹም አታወዳድሩ። በጎውንም ሆነ ክፉንም ጊዜ ለራሳችሁ ኖሩት። ምናልባትም ለሌሎች ይጠቅማል የምትሉት የህይወት ልምድና በጎ ምክር ሲኖራችሁ በጨዋነት አካፍሉ እንጂ የያዛችሁትንና በሆዳችሁ ያለውን ሁሉ እዚህ አትፈትፍቱት። ነውር ነው። በቲክቶክ በርካታ ተከታዮችና አድናቂዎችን በማፍራት ላለፈው 1 ዓመት ሞቅ ባለና በሚያስቀና የፍቅር ቆይታ ሲታወቅ የነበሩት አዶናይና ጃኒ ዛሬ በየራሳቸው የማህበራዊ ሚዲያ ገጾች መለያየታቸውን ይፋ አድርገዋል። ይህ ለ1 ዓመት የዘለቀው ጉዟቸው በቪዲዮ ሲታይ የወጣትነት ሳቅና ፍቅር የሞላበት ቢመስልም ከጀርባ ግን ኢትዮጵያን ባህላዊ የትዳር መሰረትና እሴት ያላከበረ ብዙ ጥረት የነበረበት እንቅስቃሴ ነበር። ሁለቱም የመጡበትን ዓላማና የቃል ኪዳን ፍቅር በግልጽ የማያሳዩ ቤተሰቦቻቸው ዘንድም አንዱ ለሌላው የማይታወቅበት ሁኔታ ነበር። አዶናይ በጃኒ ቤተሰቦች ዘንድ ፍቅረኛ፣ ጓደኛ ወይስ የኮንትራት ፍቅረኛ መሆኑን ሳይለይ ጃኒም ብትሆን በአዶናይ ቤተሰቦች ዘንድ በወሳኝ ጊዜያት አብራ ሳትገኝ የቆየችበትና ለወጣቱ የተሳሳተ አርአያነት የሰጠ ሂደት ነበር ይላሉ የማህበራዊ ሚዲያ አስተያየት ሰጪዎች። በ1 ዓመት ውስጥ አዶናይ ለቅርብ ጓደኛው ፍቅረኛው እንዳለችው ከመናገሩም በአንድ ወቅት እወድሻለሁ፣ አገባሻለሁ ካለበት አጋጣሚ ውጭ ስለ ፍቅራቸው ጥልቅ በትክክል የሚገልጽ ነገር ሳይኖር በስሜት ላይ የተመሰረተ ቆይታ ሆኖ አልፏል። ይሁንና ይህ ተገቢ ያልሆነና ብዙ ክፍተቶች የነበሩበት የፍቅር ሂደት ዛሬ ላይ እልባት አግኝቷል። ሁለቱም በሳልና ትልቅ እንደመሆናቸው መጠን ዛሬ ባስተላለፉት መልእክት በመካከላቸው የነበረውን ግንኙነት በንግግርና በሰላም በፍቅር መለያየታቸውን በይፋ ገልጸዋል። ነገሩ ግን ሌላ ነገር ይዞ መጥቷል። አሁን ላይም ቢሆን በርካቶች ይህን ማመን አቅቷቸዋል። የወጣትነት ስሜትና የሚዲያ ጫጫታው ቢያበቃም አሁን ላይ በሰላማዊ መንገድ ለመለያየት መወሰናቸው የሚጠበቅባቸው ብስለት የሚያሳይ ሆኗል ይላሉ። ከሰሞኑ ከዴይላን ፔጅ ጋር በተገናኘበት ጊዜ አይኑንም ባቀረቀረ እንባ ሁል ጊዜ የሐዘን መግለጫ አይደለም። አንዳንድ እንባዎች ከቃላት በላይ የሆኑ በልብ ውስጥ የተቀመጡ ጥልቅ ውለታዎች፣ ፍቅሮችንና ትውስታዎችን የሚተርኩ
አምባሳደሮች ናቸው። ታዋቂውና ተጽዕኖ ፈጣሪው ዲላን በኢትዮጵያ ምድር ለአንድ ሳምንት ያደረገውን ታሪካዊ ጉብኝት አጠናቆ ሲሸኝ የወደ ቡቡ አዶናይ አይኖች በእንባ ተሞልተው ነበር። እነዚህ ሁለት ወጣቶች በዛ ሰዓት የተመለከተ ሰው በቅርብ የተዋወቁ ጓደኛሞች ሳይሆኑ ከልጅነት እስከ እውቀት በአንዲት እናት ጉርሻ በአንድ ማዕድ ላይ ያደጉ የአንድ እናት ልጆች እንጂ ሌላ ሊሏቸው አይችሉም። ይህም የንጹህ ወዳጅነትና ኢትዮጵያዊነት መስተንግዶ የመጨረሻ ማህተም ነበር። ዲላን ወደ ኢትዮጵያ ሲመጣ እንደ እንግዳ አልነበረም። ገና የአዲስ አበባን አየር ሲተነፍስ በፊቱ ላይ ይነበብ የነበረው ነፃነትና ፈገግታ ወደ ራሱ ወደ ተወለደበትና ወደ አደገበት መንደር የተመለሰ ያህል ነበር። በየጎዳናው ሲቦርቅ ከሰዎች ጋር ያለምንም መሸማቀቅ ሲተቃቀፍና የኢትዮጵያን ውበት ሲጋራ ምድሪቱ የሸጠችው ፍጹም ሰላም በግልጽ ይታይ ነበር። ዲላን እዚህ ምድር ላይ ባዳ አልነበረም። ይልቁንም የራሱን ማንነት የራሱን ጥቁር ሕዝብና ኩራትና እውነተኛ የአፍሪካዊነት ነፃነት ያገኘበት ሳምንት ነበር። በሄደበት ስፍራ ሁሉ የታየው የዲላን ያለምንም ገደብ የመቦረቅና የመደሰት ስሜት ኢትዮጵያን ምድር ለማንኛውም የውጭ ዜጋ ያላትን ማራኪና ሰላማዊ ኦራ በተግባር ያሳየ ነበር። ከዚህ ሁሉ ውበት ጀርባ ግን የአንድ ድንቅ ሰው አርቆ ሀሳቢነትና ትልቅ ልብ ነበር። እሱም አዶናይ ነው። አዶናይ በዚች አንድ ሳምንት ውስጥ ያሳየው ደግነትና እንክብካቤ እውነተኛ ኢትዮጵያዊነት መገለጫ ነው። እሱን አምኖ ክፉና ደጉን ሳይል ወደ ሀገሩ የመጣውን ወዳጁን ለማስደሰት አዶናይ ከራሱ በላይ ተጨንቋል። የዲላን ሰላም፣ የዲላን ምቾት፣ የዲላን ደስታ የአዶናይ ቀዳሚ ተግባር ነበሩ። በቃል ብቻ ሳይሆን በተግባር በየደቂቃው በሚያሳየው ሀሳቢነት የወዳጅነትን ትርጉም ከፍ አድርጎታል። አዶናይ ለዲላን ጓደኛ ብቻ አልነበረም፣ መንገድ መሪ፣ ጠባቂና እውነተኛ ወንድም ጭምር ሆኖ ነው የቆመው። ይህ የዲላን ጉብኝት ሌላም ትልቅ ምስክርነት ይዟል። ኢትዮጵያ ዛሬ የጀመረችው የለውጥና የእድገት ጉዞ አዲስ አበባ የለበሰችውን የውበትና የሰላም ካባ ለዓለም ያሳየበት አጋጣሚም እንደሆነ በርካቶች ይመሰክራሉ። ኢትዮጵያ ለማንኛውም የውጭ ዜጋና ገና ስትረገጥ የእንግዳነት ሳይሆን የሁለተኛ እናት ሀገር ስሜት እንደምትሰጥ ይህ ጉብኝት በድጋሚ አረጋግጧል። ማንም ይሁን ማን ከየትም ይምጣ ከየት ኢትዮጵያ አፈር ፍቅር እንጂ ባድነት አያውቅም። ዲላን የሄደው ይህንን የእናትነት ሀገር ፍቅር በልቡ ሰንቆ ነው። በእውነት ድንቅና የማይረሳ ሳምንት በአዶናይም የተቋጨው ታሪክ በብዙዎቻችን ልብ ውስጥ ትልቅ ትውስታን ጥሎ አልፏል። ለመሆኑ እናንተስ ይህ የዲላንና የአዶናይ ቆይታ እንዴት ነበር? እንዲሁም ከጃኒ ጋር ያለው የፍቅር ግንኙነት መለያየቱን ተከትሎ እየተራገበ ያለው መረጃስ ምንድን ነው? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቻናላችንን ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።